እንዴት ሰነበታችሁ? በባለፈው ቪዲዮአችን ላይ የኃይሌ ገብረስላሴን ፓርት 1 ቪዲዮ ያ ማለት ከምዕራፍ 6 ሪቪው ያደረግንላችሁ ይሆናል። ዛሬ ደግሞ ፓርት 2 ወይም ደግሞ ከምዕራፍ 7 በኋላ ያለውን ሾርት ሪቪው ማድረግላችሁ ይሆናል። አብራችሁን ቆዩ። የቀደመውን ቪዲዮ ያላያችሁ ሰዎች እሱን ተመልክታችሁ ወደዚህኛው ቪዲዮ ተመለሱ። ምዕራፍ 7 እያንዳንዷ ፈተና እድል ናት የሚል አንዱ ፕሪንሲፕል ነው የኃይሌ ሪዞርት ያኔ በኮቪድ ወረርሽኝ ሰዓት ላይ በጣም ስራ የቀዘቀዘበት ከ90% በላይ የሚሆኑ የውጭ ዜጎች ነበሩ የሆቴሉን ኢንካም የሚያመጡት። ለረጅም ጊዜ ግን የኮቪድ ወረርሽኝ የገባ ሰዓት ላይ ጸጥ ረጭ ብሎ ኢንካሙ የቀዘቀዘ ብዙ ሆቴሎች እንደውም ወደ መዘጋት የደረሱበት ሁኔታ ነበረ። በዚህ ሰዓት ኃይሌ እጅ ሰጥቶ ያን ነገር ሊያቆም አልፈለገም። እንግዲያውስ ከዚህ ሁሉ ፈተና ላይ የተሻለ እንደውም ኦፖርቹኒቲ ምን ይዞ ሊመጣ ነው የሚል አስተሳሰብ ነበረውና ሰራተኞቹም ማኔጅመንቶቹም ግራ በሚጋቡ ሰዓት ሰብስባቸው የነገራቸው ነገር ምንድነው? የነበራቸውን ስትራቴጂ እንዲቀይሩ። እስከዛ ሰዓት ድረስ የኃይሌን ሆቴል ሲያውቁ የነበሩት አብዛኞቹ የውጭ ዜጎች ቢሆንም አሁን ግን የዚህ ፈተና መምጣት ለራሱ ለሀገሩ ዜጎች የተሻለ እድልን እንደፈጠረና የተሻለ የፕሮሞሽን ስትራቴጂ ለሀገሬው ሰው የሚሆን የተሻለ ነገርን ይዞ በመምጣት ከጊዜያት በኋላ 90% የሚሆኑት የሀገር ውስጥ የኢትዮጵያ ዜጎች በመሆን 10%ቱ ብቻ ፎሪነሮች እንዲሆኑ አድርጎታል። ይህም ኃይሌ ምን ሲል ሀሳብ ሰጥቷል? በፊት ላይ የሀገሬ ዜጎች ያልነበሩ ሆቴሉን አዳፕት አላረጉትም ነበር። ነገር ግን ሰዎች ችግርን እንደ ችግር ብለው ያን ፈተና ሲያቆሙት ለእኔ ግን ያ ችግር የተሻለ ኦፖርቹኒቲ ነው ያመጣልኝ። ምክንያቱም ሰዎች የተለያየ ሀገርን የመጎብኘት አገራቸውን የማወቅ ባላቸውም ሪዞርቶች፣ ሆቴሎች በሀገር ውስጥ ደስተኛ ሆነ የመዝናናትን ኦፖርቹኒቲ ፈጥሬ ያለው ይላል እና ኃይሌ ምን አይነት ሰው ነው? ብዙዎችን አይታችሁ ከሆነ ብርሃን ኖሮ እንኳን ከዛ ብርሃን ውስጥ ብርሃኑን ማየት ያቀታቸዋል። በጣም ያማረራሉ፣ ይበሳጫሉ። ኃይሌ ግን ጨለማዎች ሲመጡ ነው እንደውም ደስተኛ ሆኖ ከዚህ ነገር ውስጥ ምን አይነት ብርሃንን ላብራ የሚል ቁርጠኝነት ስሜት ያለው ሰው ነው። እዚህ መጽሐፍ ላይ ከመጽሐፍ ቅዱስ ላይ አንድ ጥቅስ ምን ይላል? እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ይህ ማለት የሚሆኑት ነገሮች ሁሉ ፈጣሪ እስካወቃቸው ነገርና በሱ መንገድ እስከሆኑ ሁሉ ለበጎ እንደሆኑ ማወቅና ማመን፣ ይህ እምነት ነው። በትክክል የሚመጡት ነገሮች ፈተናዎችም ቢሆኑ እንኳን የተሻለ ጥንካሬን፣ ጽናትን፣ ብርታትን እና የሆነ ማንነት ሊሰጡኝ ነው ብሎ አዎንታዊ የሆነ አስተሳሰብን እንዲኖረን የሚያደርግ እና እነዚህ ፈተናዎች መጽሐፉም ላይ ሲገልጽ ምን ይላል? ፈተናዎች በሚመጡ ሰዓት እንደውም የተሻለ እድልን ነው ይዘው የሚመጡት የሚልበት ዋና ምክንያት ምንድን ነው? ሰዎች እዛ ስራ ውስጥ እዛ ኤክስፒሪየንስ ውስጥ ኖረው ፈተናዎቹን ፌስ እስካላረጉት ድረስ ጥንካሬም ሊመጣም አይችልም፣ ጽናትም ሊመጣም አይችልም፣ ቁርጠኝነትም ሊመጣ አይችልም። ነገር ግን ሊሰሩ በሚሰሩት በወደዱት መስክ ውስጥ በመሄድ ውስጥ ነው በተለያዩ ስትራግልና ቻሌንጆች ውስጥ ያ ሰው እየተሰራ በጽናቱ ፈተናው ኤቭሪቲንግ እየተፈተነ የተሻለ ማንነት ይዞ የሚመጣው። ብዙ ጊዜ አስተውላችሁ ከሆነ ያለ ፈተና ትንሽ ነገር የሰሩ ሰዎችን ወይም ያገኙ ሰዎችን ካያያቸው ለጊዜያዊ ነገራቸው እኮ በጣም ሰክሰስፉል ናቸው። ሎንግ ተርም ግን እነዛ ሰዎች ዳሜጅ ሆነው የሚወድቁ ናቸው። ያ የሆነበት ምክንያት ማንነት አልገነቡም። የጥንካሬ የጽናት ቆራጥነት ያለው ማንነት። ያ ደግሞ የሚመጣው በመፈተን በመውደቅ ውስጥ በቻሌንጆች ውስጥ በማለፍ ነው። ከምንም በላይ ይህ ነገር ምን ይሰራላቸዋል? እነዚህ ሰዎች ትልቅ ስኬት ላይ እንዲደርሱ ያደርጋቸዋል። ትልልቅ ነገሮችን እንዲችሉ ያደርጋቸዋል። ያቺ የነበረች ነገር ለሌላም ነገር እንደ መሳሪያ ሆናቸው ረጅም ጊዜያቸውን ስታገለግል ይስተዋላል። ቀጣዩ ምዕራፍ ደግሞ ምዕራፍ 8 ይችም ከኃይሌ ጀርባ ስላለችው ሴት ስለ ዓለም ነው የሚያወራው። ብዙ ጊዜ ነገሮች ላይ የኃይሌ ሰክሰስ የሚታየው በኃይሌነቱ ነው። ነገር ግን ከኃይሌ ስኬቶች ጀርባ ምን ያህል ዓለም እንዳለች ይህ ምዕራፍ ይዳስሳል። ዓለም ተወልዳ ያደገችው በአዲስ አበባ ውስጥ ነው። በልጅነቷ እያለች ነበረ ወላጅ እናቷን ያጣችው። ከአባትና ከእህትና ወንድሞቿ ጋር ማደግ ጀመረች። በህይወቷ ላይ በዚህ መሀልም የተለያዩ አይነት ቻሌንጆችን የህይወት ፈተናዎችን ተጋፍጣለች እና ህይወቷንም ለማሸነፍ ስትል አነስ ያለች አንድ ሱቅ ሸቀጥ ከፍታ በራሷ የምትንቀሳቀስ ሴት ነበረች። እሱንም ለማስፋት በቢዝነስ ዓለሙም ለመጽናት በጣም ትልቅ ድሪም የነበራት ሴት ነበረች። በዛ መሀል ነበር ከኃይሌ ገብረስላሴ ጋር አብረው ሆነው ህይወትን የጀመሩት። ዓለም በጣም ጠንካራ፣ በጣም የተረጋጋችና በጣም አስተዋይ ሴት ነበረች። እንደውም ምን ይላል ኃይሌ በሚፈጥን በሚሮጥ የተለያየ ነገር በሚቸኩል ሰዓት መሰረት የምታስይዘው እንዲያስተውል የምታረገውና የተረጋጋ ነጥቦችን እንዲይዝ የምታረገው ዓለም ናት ሲል ይነገራል። ኃይሌ የተለያዩ ሪኮርዶችን በመስበር ዋንጫዎችን፣ ገንዘቦችን በሚያመጣ ሰዓት አንድ ቀን ዓለም ቁጭ ብላ ታናግረዋለች። ይህ ሩጫ እስከ መቼ የሚቀጥል ነው? ቤተሰባችን መሰረት ያለው ነገር ሊይዝ ይገባል። የሆነ ሰዓት ይሄ ሲቆም
ያለው ነገር ሁሉ ዳውን ሊሆን ይችላል። ሶ ብናስብበት ብላ ካሰቡበት በኋላ ኡራኤል ጋር አንድ ህንፃ ይገነቡና የመጀመሪያውን ውድድር አሸንፎ ሲመጣ ያ ህንፃ ቢውልድ ተደርጎ ወደ ስራ ይጀምራል። በስራ ሂደት ውስጥም እያለ ያ ህንፃ እንደሚፈልጉት ሰክሰስፉል ሆኖ አሪፍ ትርፍ ማምጣት ሲጀምር ቀጣዩን ህንፃቸውን ዓለም ህንፃ በዓለም ስልም የተሰየመውን ቦሌ አካባቢ ይገነባሉ። በዚህ ሰዓት ላይ ሌላ ያመጡት ሀሳብ ምንድን ነበር? ለምን አዲስ የሲኒማ ያኔ በዛ ሰዓት ላይ ሲኒማ ኢንዱስትሪ አልነበረም፣ ለምን አንጀምርም የሚል ነበር። በዛ ሰዓት ሰዎች ይቃወሟቸዋል። ፊልም እንኳን በስርዓት በማይሰራበት ሀገር ላይ ሲኒማ ገንብታችሁ እንዴት ነው ይህን ራዕይ ልታስቀጥሉ የሚችሉት ብለው ሲጠይቋቸው እነሱ ያንን ነገር እንደውም እንደ መልካም ኦፖርቹኒቲ ነው ያን ችግር ያዩት። ለምን ፊልም መስራት የሚፈልጉ ሰዎች ይህ ነገር አለ ብለው የበለጠ የሚደፋፈሩበት ወጣቶች የነሱ ራዕይ በተሻለ ቪዥን የሚያስቀምጡበት ነገር ነው። እኛ እንስራ እንጂ ያ ነገር ይከተላል በማለት ዓለም ሲኒማን ገንብተዋል። በዛ ውስጥም ብዙ ፊልሞች ተሰርተው ዓለም ሲኒማ እንግዲህ እንደምታውቁት በጣም ተወዶ ቀደምት ሆኖ የብዙ ወጣቶች ራዕይም ማስፈሪያ ለብዙሃንም መዝናኛ ሆኖ እስካሁን ድረስ ቆይቷል። ከዚህ በኋላም ስለ ሪዞርቶች ስለ ሆቴሎች ሲነሳ ኃይሌ ነው ከፊት የሚነሳው። ነገር ግን የዓለም ሀሳብ አሁንም በዚህ አላበቃም። በጣም አስተዋይ ሴት ነች፣ ነገሮችን አይታ በጣም ትገነዘብ ሴት ነች እና ለምን ወደ ሆቴል ኢንዱስትሪ አንገባም ስትል ለኃይሌ አንድ ቀን አንድ ሀሳብ ታመነጭለታለች። ኃይሌም ይሄ ሀሳብ ትንሽ ግራ ያጋባዋል፣ አዲስም ስለሆነበት ሀሳቡ ማለት ነው። አብሮ በጋራ ሆኖ ግን ያን ነገር በማሰብ ስላለው ኢንዱስትሪ በማጥናት ካዩ በኋላ ወደ ሆቴሉ ለመግባት ይወስናሉ። ወደ ሆቴሉ ለመግባት ከወሰኑ በኋላ የመጀመሪያ የከፈቱት ሪዞርት አዋሳ ኃይሌ ሪዞርት የመጀመሪያው ነበረ። ብዙ ተግዳሮቶች እዛም ላይ እንደገጠሟቸው ይናገራሉ። ብዙ ቻሌንጆች። ለምን አሁን ላይ ሲናገሩ ብዙ ሆቴሎችን ከመስራት ብዙ ሲስተም ብዙ የማኔጅመንት ነገሮችን ከማወቅ ሆቴል መገንባት እንደ ድሮ ቻሌንጅ ያለው አይደለም። ቀላል ነው። ቀለል አድርገው ሰርተውት ሲስተም ገንብተው የማኔጅመንት ስኪል አድርገው ስሙዝሊ የሚያስኬዱት ነው። በዛ ሰዓት ግን አንዷን ነገር ለማቆም ብዙ ፈተናና ተግዳሮቶች ይገጥሟቸው ነበረ። ይህንንም ነገር ዓለም በጣም ከጎኑ ሆና መሰረት እያስያዘች በጣም እየተረጋጋች እያስተዋለች ነገሮችን ታስኬድለት ነበር። ኃይሌ ደግሞ በጣም ሪስክ ወሳጅ ነው፣ በጣም ፈጣን ነው እና እነዚህ ሁለት ሰዎች እንዴት እንደሚሞላሉ ይህ መጽሐፍ ያሳያል። ከእያንዳንዱ ስኬታማ ወንድ ጀርባ እንደውም አንድ ስኬታማ ሴት አለች ይባላል እና ዓለምም በጣም የብርታቱ እዚህም የመድረሱ ሁሉ ሚስጥር ከቢዝነስ አንግሉ ጀምሮ የእሱ ሀሳብ እንደሆነ ዋና ሴት እንደሆነችም እዚህ ላይ ለማሳየት መጽሐፉ ይወዳል እና ዓለም ምን ይላል ኃይሌ ነገሮችን ገና የምታያቸው ሳይሆኑ በፊት ነው። በጣም ድሪም አላት፣ ቪዥን አላት። ይሄ ነገር ቢሆን እኮ እዚህ ጋር ይደርሳል፣ ይሄ ነገር ቢሆን የምትላቸው ነገሮች ሁሉ አሁን ላይ ኃይሌ አቺቭ አድርጎ በህይወት እየኖራቸው ያላቸው ነገሮች ናቸው እና ይህን ነገሮች ስታደርግ በጣም በዝግታ አስባበት ኢቭን ቢሮ ውስጥ ዲስትራክት የሚያደርጉ ነገሮች ሁሉ የቢሮ የተለያዩ ነገሮች የሉም። ፎከስ አድርጎ ስራቸውን እንዴት ማስቀጠል እንዳለባቸው ከስር ስማርት ሆና የምትሰራ ናት። አስተውላችሁ ከሆነ ያንን ሰው ባህሪ በጣም ሃርድ ወርከር ነው። ኃይሌ እንደዛ አይነት ሰው ነው። በጣም የያዛትን ነገር በጽናት በቆራጥነት የሚያስቀጥል ሰው ነው። ዓለም ግን በጣም ስማርት ናት። ፈጥኖ ከመሄዷ በፊት ዲቴይል ሪሰርች ታስደርጋለች፣ ታስጠናለች። ይሄ መሰረቱን የምታስይዝ ሴት ነች። ከዚህ ሁሉ ጎን ለጎን ደግሞ በፍጹም ድምጿ እንዲሰማም አትፈልግም፣ እንድትታይም አትፈልግም፣ እንዲያረገችም እንድትባል አትፈልግም። ከኋላ ሆና ነበር በዝምታ ሰፖርት ታደርግ ነበር እና ኃይሌ የሚለው አንድ ነገር አለ። አትሌትነት ጊዜያዊ ነው፣ አሻራ ግን ዘላለማዊ ነው ይላል። አትሌት ሆኜ ለሆነ ጊዜያት ላይ ብቆይ እሱም እድሜው ይገፋል፣ ሯጭነቱም እንትን ይላል፣ ለሀገርም የማበረክተው ነገር ይኖረኝም ነበር ይላል። አሁን ግን ሆቴሎቹን በሚሰራ ሰዓት እነዚህ ነገሮች በሚያደርግ ሰዓት የብዙ ሰዎችን እንጀራ የብዙ ሰዎችን እድል ከፍቶ ብዙ ሰው በሀገሩ ደስተኛ ሆኖ እንዲዝናና የሚያደርገ ነው እና አሻራ ዘላለማዊ ነው የሚለው ኃይሌ እንኳን ከዚህ በኋላ ቀሪ እድሜዎቹን ውድድሩንም ቢያቆም ያ ነገር ለሱ ኢንካም ነው፣ ለጀኔሬሽንም የተረፈ ነገር ነው ትቶ ያለፈው። ሌላው እዚሁ መጽሐፍ ላይ ምን ይላል? የምንኖርበት ዓለም የሚሰራው ልናየው በመረጠው ነገር ውስጥ ነው ይላል። ይህ ነገር መንፈሳዊ እሳቤም ጋር ከመጽሐፍ ቅዱስ ጋር ይገናኛል። ሰው በልቡ እንዳመነ እንደዛው ነው። ሊያየው የመረጠውን ወይም ደግሞ የሚሻውን መልካም ነገር ነው በውጭ በኩልም በዛ መልክ ተገልጦለት የሚያየውና ፈተናዎችን እንደ እድል ወይም ደግሞ እንደ ኦፖርቹኒቲ ከተጠቀመባቸው በመንፈሳዊ ዓለም አንዳንዴ ሴጣን ሊያመጣው የሚችላቸውን ፈተናዎች በአጠቃላይ ድል ነስቶ እግዚአብሔር ለተሻለ ነገር እንደሚያደርግለት በእምነት ታጥሮ
ያ ሰው የተሻለ ስኬት እንዲደርስ ያደርግለታል። ስለዚህ የምናይበት ነገሮችን አቅጣጫ ሁሉ ለመልካምም እንዲሆን የሚያሳይ ነገር ነው። ቀጣዩ ምዕራፍ ደግሞ ምዕራፍ 9 ነው። ይህም የኃይሌን ዲሲፕሊን፣ ቁርጠኝነትና ጠንካራ ሰራተኝነት በጣም የሚያሳይ ነውና ኃይሌ ምን ይላል? በየቀኑ እየተነሱ ትሬኒንግ ማድረግ ሁልጊዜ ደስታ ላይሰጥ ይችላል። በጣም አድካሚ፣ አሰልቺ ሊሆን ይችላል። ነገር ግን ያንን ሁሉ ጊዜያት ረጅም ጊዜ በማድረግ በዲሲፕሊን ውስጥ ያንን ኤክስፒሪየንስ እና ያንን ውጤት እንዳመጣው ይናገራል። ሌላ ኃይሌ ምን ይላል? ለትንንሽ ልማዶች ያልታመንኩ እንዴት ነው ለትልቁ ማንነት የምታመነው የሚለው አባባል አለ። ብዙ ጊዜ አስተውላችሁ ከሆነ ሰዎች ከእንቅልፍ የመነሳት ልማዳቸውን አልጋ ማንጠፍ ሊሆን ይችላል፣ ኢቲክስ ብለው ለራሳቸው ያወጧትን ግብ የመተግበር ሁኔታቸውን ሁሉ ትንሽ ልማድ እንኳን ብትሆን ላያረጉት ይችላሉ። ግን የነዚህ ትንንሽ ልማዶች ጥርቅም ነው ሞር ዲሲፕሊን እንደሆናችሁ ትልቅ ስኬት ላይ ለመድረስ ዋና ግብአት የሚሆነው ይላል ኃይሌና በጣም ለሚያረጋቸው ነገሮች በሙሉ ከትንሽ እስከ ትልቅ ልማድ ድረስ ለራሱ በጣም ታማኝ እና በጣም ዲሲፕሊን ያለው ሰው ነው። ከመደበኛ ውድድሮቼ በኋላ እንኳን ከተገለልኩኝ በኋላ ሩጫውን አላቆምኩኝም ይላል። 11 ተኩል ላይ እስካሁን ድረስ ያን ዲሲፕሊን አስቀጥሎት ያለ ሰው ነው እና ኃይሌ በምን ያምናል? አንድን ነገር ለአጭር ጊዜ ደጋግመ በኃይል ከምትሞክረው ይልቅ በቀናት ውስጥ አንዷ ነገር ላይ ፎከስ አድርገህ ለ10,000 ቀናት ያህል ብታደርገው ያ ነገር የተሻለ ውጤት አለው ብሎ ያምናል። እንደውም አንድ የብሩስ ሊንም አባባል እዚህ ላይ ያስቀምጧል። 10,000 አይነት አመታቶችን የተለያዩ አመታቶችን በአጭር ጊዜ ከተለማመደ ሰው ይልቅ ለአንድ አመታት አንድ የሆነች 10,000 ጊዜ ያችን አመታት የተለማመደን ሰው ፍራ ይላል። ይህ ሀሳብ ምንድነው የሚገልጸው? ከኃይሌ ጋር ማያይዞ የተናገረው 10,000 አይነት ነገሮችን ሰዎች ጀምረው ሳይጨርሱ ለአጭር ጊዜ ይጀምራሉ፣ ይሄዳሉ። ደግሞ ሌላ ይሞክራሉ፣ ይጀምራሉ፣ ይሄዳሉ። ጽናት የሚባለው ዲሲፕሊን የሚባለው ቁርጠኝነት የሚባለው ነገር ስለሌላቸው በቃ አይሰራም ብለው ይተውታል። ነገር ግን አንድ ነገር ተብሎ የተቀመጠችውን ነገር በትኩረት ለ10,000 ሰዓት አንድ ሰው ጊዜ ቢሰጣት የዛ ነገር ኤክስፐርት ሆኖ የተሻለ ውጤትን ከዛ ነገር ውስጥ ያወጣል የሚል ነው። ኃይሌም ከዚህ ሀሳብ ጋር ተያይዞ የሚያገናኘው ምንድነው? ጽናትን፣ የያዙትን ነገር ጥግ ማድረስን እና ግብን መምታትን ይጠይቃል ማለት ነው። እዚሁ ላይ ደግሞ ስለ ሆንዳ መስራች የመኪና ሆንዳ መስራች ሰው ሲያወራ ይህ ሰው በልጅነቱ አባቱ ብስክሌት ጠጋኝ ነበረ። ብስክሌት በሚጠግንበት ሰዓትም ረጅም ሰዓት ያይ ነበር። በጣም ፍላጎትና ፍቅር ነበረው። በዛ ሂደት ውስጥ አንድ ትልቅ ጋራዥ ላይ የሆነ ጊዜ ተቀጥሮ ይሰራል። እዛ ጋራዥ ላይ እየሰራ አዲስ ነገርን ኢንትሮዲውስ ያደርጋል። ያም የፒስተን ዘንጎችን ፋብሪኬት አድርጎ ለገበያው ያቀርብና ለመሸጥ ሲሞክር ተቀባይነት ያጣል፣ ፌል ያደርግበታል። ይህ የሆንዳ መስራች በጣም ብዙ አይነት ነገሮችን በዛ ሂደት ውስጥ በጣም ሞክሮ አልፎ ነው ሆንዳ መኪኖችን መጨረሻ ላይ መስራት ሊችል የቻለው። ይህ ሰው ምን ይላል? ስኬት ማለት 99% በሙሉ ውድቀት የሆነ ነገር ነው። 1% ላይ ስትደርስ ናት ስኬት ልትሆን የምትችለው ይላል። ይሄ ማለት በጣም ጽናትን፣ ተስፋ ለመቁረጥንና በጣም ትግልን የሚያሳይ ነገር ነው። ምክንያቱም እነዚህን ሁሉ ውድቀቶቼ ነው ብሎ አላያቸውም። ይህ ሰው በቃ የማላቅባቸውን መንገዶች ተማርኩኝ፣ 100ኛው ላይ ግን የተሻለ ነገርን ሰራው ብሎ ነው ያያቸው። ቶማስ ኤዲሰንን ከተመለከትን 10,000 ጊዜ አምፖልን ለመስራት ሲሞክር 10,000 ጊዜ ሞከርክ፣ ይህን ነገር ማድረግ አችልም ሲሉት ያለው ነገር ምን ነበር? 10,000 የማላቅባቸው መንገዶች አወቅኩኝ፣ በስተመጨረሻም የተሻለ ነገር አመጣሁኝ ነው ያለው እና ፖዘቲቭ እይታ፣ አዎንታዊ አመለካከትም አንዱ ትልቅ መርህ እንደሆነ ያሳየናል። ቀጣዩ ምዕራፍ ደግሞ ምዕራፍ 10 ለሌሎች መኖር የሚለው ኮንሰፕት ነው። ኃይሌ ነገሮቹን በሙሉ በሚሰራ ሰዓት ላይ አንድ የውስጡ በጣም ትልቅ ፓሽን የሆነ ነገር ምንድነው? ለራሱ ብቻ መትረፍን አይፈልግም ነበር። ለሌሎች በመኖር ውስጥ ሌሎችን በማንሳት ውስጥ በጣም ያንን ነገር የሚሻ ሰው ነውና እንደውም የተቃጠለ ጊዜ ሆቴሎች፣ ሪዞርቶች ዝዋይና ሻሸመኔ ጋር ሌሎች ሰዎች ቢሆኑ የሀገሬውን ሕዝብ ይወቅሳሉ። እንዴት ኢንሹራንስ ሰፖርት አላረገኝም፣ መንግስት እንዴት ለዚህ ነገር ድጋፍ አልሰጠኝም ይላል። ኃይሌ ግን ያሳሰበው በእኔ ስር ነው ያ ሁሉ ሰራተኛ ደሞዜ፣ ቤተሰቤ ብሎ ሸክም ተሸክሞ እዚህ ጋ የተቀመጠው። ስለዚህ የዛ ሁሉ ባለዕዳ ነኝ ብሎ በማሰብ ያንን ነገር ከመተው ይልቅ የነበረበትን ዕዳ የነበረባቸውን የተለያየ ነገሮች ትቶ እንደ አዲስ አንድ ጡብ ነበር 2 ጡብ እያደረግን እንገነባለን በማለት እንደ አዲስ ኢነርጂ ኃይል ሰጥቶ ሰራተኞቹንም እንደ አዲስ አሰባስቦ ድጋፍ በመስጠት እነዛን የተቃጠሉበትን ሆቴሎቹን መገንባት ችሏል። ያ የሆነበት ምክንያት የኔ ፓሽን ለኔ ብቻ አይደለም፣ በቃ ለሌላ ሰው መትረፍ ለሌላ ሰው መድረስ ነውና
ከዚህ ጋር ተያይዞ እንደውም ሪች ዳድ ፑር ዳድ የሚለው መጽሐፍ የሮበርት ኪዮሳኪ ላይ ሪቪው ስሰራ አንዱ ኮንሰፕት ምን ይላል? ሮበርት ኪዮሳኪ በጣም ለቸርቾች፣ ለድርጅቶች፣ ለሌሎች በመኖር በጣም የሚያምን ሰው ነው እና ይህ ሰው እንደውም ከውስጡ ኢንትረስት ኖሮት ብቻ ሳይሆን በመስጠት ውስጥ ብዙ በረከት ሲመጣ ለራሴ አይቻለሁ ይላል እና ኃይሌም ሳያውቀው ለብዙ በረከት እንዲኖርለት ያደረገው ነገር ይህ ለሌሎች መኖር ነው። ለማህበረሰቡ ስትኖር ማህበረሰቡም ያገለግልሃል ይላል። በመጽሐፍ ቅዱስም ብናየው መልካም ዘር ለሌሎች መዝራት፣ የተሻለ ነገር ማድረግ ብዙ ብለሲንግን የተሻለ በረከትን እንድንቀበል ያደርገናል እና አንዳንድ ሰው ነገሮቹ ላይ ታችሁ ከሆነ ታጥሮ የሚቀረው በጣም ሰልፊሽ ነው። ለራሴ ገንዘብ ይሄን ወዳለው ሲል ድርጅቱንም ሉዝ ያደርጋል፣ የሚኖሩትንም ኢምፕሎዮች ደስተኛ አያረግም። በዛ ምክንያት ዊን ዊን የሆነ ነገር ሳያደርግ ብዙ ነገር ሉዝ ያደርጋል። ሶ ኃይሌ በሌሎች በመኖር ውስጥ ብለሲንግ ማግኘትን የሚፈልግ ሰው ነው። ከዚህ ጋር ተያይዞ ሌላ የሚለው ነገር እውነተኛ ጥንካሬ የሚመጣው በመልካምና በደስታ ጊዜ ሳይሆን በመጥፎ ጊዜያት ውስጥ ነው ይላል። ሰዎች ትክክለኛ ማንነታቸው ማይንድሴታቸውና ጥንካሬያቸው ሊለካ የሚችለው እነዚህ መጥፎ ሁኔታዎች ሲገጥሙት ያንን እንዴት አልፎ መሄድ ይችላል የሚለው ሀሳብ ነው እንጂ በደስታና በተድላ ጊዜማ ሁሉም ሰው ኦኬ ነው፣ ሁሉ ነገር የተመቻቸ ነው። ሶ በእነዚህ ጊዜያቶች ጭምር ራስን መስራት ከዛ ነገር ውስጥ የተሻለ ኦፖርቹኒቲ ማምጣትንም የሚያምን ሰው ነው። እዚሁ ላይም ያላቸው ሁለት ሀሳቦች ነበሩ። ለራሴ ቅድሚያ ብሰጥ የተመቻቸ ህይወት ሊኖር እችላለሁ፣ ሀገሬን አስቤ ብሰራ ግን ሚሊዮኖች የተሻለ ህይወት እንዲኖሩ ማድረግ እችላለሁ የሚል ነው። ሌላው ሀሳብ ደግሞ ምን ይላል? ችግሩ እሳቱ አይደለም ይላል። ያኔ በተፈጠረበት ነገር አስመልክቶ ዋናው ችግር እነዚህ ወጣቶች ሆቴሎቹ ሲቃጠሉ ማየት የፈለጉት ለምንድን ነው የሚለው ነው። እና ይህ ድርጊት ከእንግዲህ እንዳይደገም ከፈለግን ተስፋ ያልቆረጡ ወጣቶችን ማፍራት የግድ ነው ይላል። እዚህ ውስጥ በእኔ ተስፋ ባለመቁረጥና እንደ አዲስ መነሳት ውስጥ ሌሎች ብዙ ወጣቶች ተስፋ በማድረግ ህይወታቸውን ይቀጥላሉ የሚል ትልቅ አመለካከትም ነበረው። እዚሁ ለሌሎች መኖር የሚለው ኮንሰፕት ላይ ኃይሌ ምን ይላል? ሰራተኛ ማሰናበት እንደ ክህደት ነው የምቆጥረው፣ ያከሰርኳቸው እንደሆነ ነው የሚሰማኝ ይላል እና በጣም ሰራተኞች ከተባረሩ በቃ ህይወታቸው ሉዝ ሊያደርጉ እንደሚችሉና እንደኔነት ስሜት ነው ኃይሌ ያለው። እዚህም ላይ አንድ የአፍሪካውያን አባባል አለ። እውነተኛ መሪ የሚቆጥረው ያጣቸውን ነገሮች ሳይሆን የሚቀይራቸውን ህይወቶች ነው። አያችሁ አይደል? ትክክለኛ መሪ የሚባለው ለራሱ ያጣቸውን ነገሮች የሚያስብ አይደለም። ለሌሎች ግን ምን ያድሽናል ህይወት ልስጥ፣ ምን ልትረፍ፣ እንዴት ለሌሎች አብዝቼ ልኑር የሚለውን ሀሳብ ነው። ቀጣዩ ምዕራፍ ደግሞ ምዕራፍ 11 ይህም የልማድ ኃይል ነው። እዚህ ላይ የአርስቶትልን ሀሳብ ያስገባው አንድ ነገር ምን ይላል? እኛ ማለት ደጋግመን የምናደርገው ነገር ነን፣ ልህቀትም ተግባር ብቻ ሳይሆን ልማድ ነው ይላል። ይህ ነገር ምንድነው የሚያሳየን? የሰው ልጅ የልማድ ውጤት ነው። አይምሯችንም ጭምር ያንን የለመደውን ነገር ነው በመጥፎም በጥሩም እያስቀጠለ የሆነ ሰዓት ላይ ውጤት ሆኖ ያ ነገር የሚታየው። እዚህ ላይ ኃይሌ ኦልሬዲ አንኮንሺየስ ማይንዱ ምን ሰዓት ምን ማድረግ እንዳለበት እንዴት ማድረግ እንዳለበት ጭምር በአይምሮ ነው ፕሮግራም አድርጎ የሚይዘው። ምንም አይነት ማስታወሻ ደብተር፣ ካላንደር ምንም አይጠቀምም። ምንም ነገር አይረሳም። አይምሮ ግን እያንዳንዷን ነገር መዝግቦ ያን ሁሉ ነገር ከድሮ ጀምሮ በአይምሮ ፒክቸር እያደረገ ነበር እነዛን ነገሮች የሚያደርገው እና ስለ ልማዱ የቀን ውሎ የኃይሌ ምን ይመስላል ሲባል 11 ተኩል ላይ እስካሁን ውድድሩንም አቁሞ ሩጫ ያደርጋል። 12 ተኩል ሲል ቢሮ ይገባል። ቡና እየጠጣ ጋዜጣ ማንበብ፣ ለዕለቱ ስራው የሚጠቅሙትን ነገሮች ማየትና ፎከስ እንዲያደርግም ያ ነገር ይረዳኛል ይላል። ከዛ ወደ ስብሰባዎቹ፣ ወደ ዋና ስራዎቹ፣ ወደ ሚቲንጎቹ ይገባና እነዛ ነገሮች ከጨረስኩ በኋላ ሁልጊዜ የማይቋረጥ ናፕ አደርጋለሁ ይላል። ይህንንም ናፕ ማድረጉ ሞር ክሬቲቭ እንዲሆን ኢነርጂ እንዲኖረውና ስራ እንዲሰራ ያደርገዋል። ናፕ ካረገ በኋላም ቀሪ የቀን ውሎውን ጨርሶ 12 ሰዓት ምንም ይሁን ምንም ቤቴ ነው የምገኘው አለ። ባላንስድ የሆነ ላይፍ ነው ያለው። ለቤተሰቦቹ በጣም ጊዜ ይሰጣል። 12 ሰዓት ላይ ከፋሚሊዎቼ ጋር ተሰብስቤ እራት እየበላ ነው። ይህ የዕለት ተዕለት ተግባሬ ነው የማይቋረጥ ይላልና እዚህ ላይ ያስገረመኝ ነገር ምንድነው? ብዙ ኢንተርፕሪነር የስራ ፈጣሪዎች በጣም ሰክሰስፉል ሰዎች አይታችሁ ከሆነ ከ12 ሰዓት በኋላ ከቤተሰብ ጋር ከመገናኘት ይልቅ ቢዝነስ ሚቲንጎችን ነው እየጠጡ ሊሆን ይችላል፣ ካፌ ሊሆን ይችላል። ቢዝነስ ሚቲንጎችን ነው የሚያደርጉት። አዲሽናሊ ለስራዬ ምን የሚጠቅመኝን ነገር ላድርግም ነው የሚሉት። ለጤናቸውም ያን ያህል ስፖርት ላይ ሰሩ ይችላሉ። ኃይሌ ግን በጣም ባላንስድ ላይፍ ያለው ሰው ነው። እንቅስቃሴውንም ያደርጋል፣ ለፋሚሊው ጊዜ ይሰጣል፣ ይቆጣጠራል። በቃ ይሄ የዕለት ተዕለት ስራዎቹ ናቸው፣ ተግባሮቹ ናቸው ከስራው ጎን ለጎን እና ይህ በጣም አፕሪሺየት የሚደረግ
ወርክ ላይፍ ባላንስ ያለው ሰው ነው። ከዚህ አንጻር እዚሁ መጽሐፍ ላይ ምን ያነሳል ሌላ ስለ 3 ለሪሰርች የተጠቀሟቸውን ህፃናት ያነሳል። እነዚህ 3 ህፃናት የተለያየ ክፍል ውስጥ ያስቀምጧቸውና ካንዲ ይሰጧቸዋል፣ ከረሜላ ይሰጧቸዋል። ያንንም ካንዲ ለ15 ደቂቃ ያህል ከጠበቁ ሌላ ሁለተኛ ካንዲ ይጨመርላቸዋል። 15 ደቂቃ ሳይሞላ ግን ያን ካንዲ ከበሉት ሌላ ከረሜላ እንደማይሰጣቸው ይነገራቸውና እነዚህ ሰዎች ይወጣሉ። እነዛ ልጆች ሁለቱ ይጠብቃሉ። ከሆነ ደቂቃ በኋላ አንዱ አልቻለችም፣ ያ ማርሽሜሎ አንስታ ትበረዋለች ወይም ካንዲ። ሁለቱ ግን 15 ደቂቃ ታክሰው ሰዎቹ ሲመጡ ሌላ ካንዲ እንዲሰጧቸው ነበር የጠየቁትና ይህ ሪሰርች ላይ ምን ይላል? አንደኛው ነገር እነዚህ ሁለት ሰዎች በተቻላቸው አቅም ካንዲውን አያዩትም ነበረ፣ አይናቸው ወደ ሌላ ነገር ላይ ነበር ሲያማትር የነበረው ይላል። ይህ ምንድነው? አንድ ነገር ሰዎች ልማድ ማድረግ ሲፈልጉ በተቻለ አቅም መጥፎ ብለው የሚያስቡትን ኢንቫይሮንመንት ሊሆን ይችላል፣ ዲስትራክሽን ሊሆን ይችላል፣ የስልክ ጥሪዎች፣ የተለያየ ነገሮች ከነሱ ማስወገድ አለባቸው እና ባይ ዲፎልት እነዛ ልጆች ያን ካንዲ ሳያዩት እስከሆነ ሰዓት ቆይተዋል። ለምን? ካዩት ስታርቭ ሊያደርጉ ነዋ፣ ሊፈልጉ ነዋ። አቶሚክ ሃቢት ላይ መጽሐፍ ላይ የሚለው ነገር አለ። ማድረግ የማትፈልጋቸውን ነገሮች ወይም ማድረግ የምትፈልገውን ነገር አትራክቲቭ እንዲሆን ካንተ አጠገብ እንዲሆን ወይም ምቹ እንዲሆንልህ አድርገው። ውሃ ከሆነ ስትሮበሪ የምትወድ ከሆነ ስትሮበሪ አድርገህበት ስታስቀምጠው ውሃው እንድጠጣ ያደርግሃል። የማትፈልጋቸው ነገሮች ለምሳሌ አንተ እንጀራ መብላት ካልፈለገ በቃ ከአካባቢው እንዲርቅ ማድረግ ወይ ሌላ የሚፈልጋቸውን የገብስ ነገሮች ማድረግ እና ከልጆቹ ጋር ተያይዞ ስለ ልማድ ኃይል ሲያወራ ከናንተ መጥፎ ዲስትራክሽን ናቸው ብላችሁ የምታስቧቸው ነገሮች ከናንተ አርቁ ይላል እና ኃይሌ ቤት ውስጥ ባለቤቱም ሆነች በነጋታው መሰላቸት መድከም እንዳይመጣ ፊት ለፊት ነበር የስፖርት ትጥቆቹ ላይክ ጫማዎቹ የሚያስፈልገው ነገር በሙሉ ተስተካክሎለት የሚቀርበው። ለምን? አይምሯችሁ የሚያዘናጋበትን ኤኒ ሜተድ ሊያመጣ አይችልም። ዳይሬክት ያን ነገር እንድታደርጉ ይረዳችኋል። ከዚህ ጋር ተያይዞ ከነዚህ ልጆች አንጻር ከዚህ ሪሰርች አንጻር ያየሁት ነገር እኔ ምንድነው ሁለት ቤተሰብ ያላቸው ልጆችን ብዙ ጊዜ ተመልከቱ። አስተዳደግ ለምሳሌ የከተማንና የገጠርን ልጅ ተመልከቱ። የከተማ ልጆች በጣም ስፑን ፊዲንግ ናቸው። ኢን ሴንስ ቤተሰብ የሆነ ነገር ሲፈልጉ እንካ በንካ ህይወት አላቸው፣ ይሰጣቸዋል፣ ይደረግላቸዋል። ሶ ይሄ ቻሌንጅ ማየትን፣ መስራትን፣ መነሳትን ሲስተማቸው አልለመደው። የሆነ ሰዓት ላይ አድገው ህይወት ላይ ዓለም ላይ ሲቀላቀሉ ስራ ሲመጣ እንዴት ያስቡ እነዛ ሰዎች? እንዴት ይስሩ? እንዴት ያንን ሀስል ይጋፈጡ? ለምን? ሲስተማቸው ስጡኝ ነው የለመደው። ቤተሰብ ደግሞ በዛ ሰዓት ላይ ስራ ነው ውጣ ይባላል እና ትልቅ ቀውስ ውስጥ ይገባሉ። በዛው ልክ ደግሞ የገጠር ልጆችን ብትመለከቷቸው ያንን ነገር በቀላሉ አያገኙም። አንድ ነገር ለማግኘት ሰፈር ያደርጋሉ። ትምህርት ቤት ለመማር ረጅም መንገድ ይሄዳሉ። የሆነ የሚፈልጉትን ነገር ለማግኘት ከልጅነት የሆነ ነገር ሽጠው አድርገው ነው የሚያገኙት። ያ ሲስተም ከኃይሌ ጋር ብናያይዘው ከልጅነት በማጣት የሆነ ነገሩን በቻሌንጅ በማደግ ውስጥ የሆነ ሲስተም ሰርተዋል። ያ ሲስተም ነው ነገም ስራቸው ላይ ወጥተው የሆነ ነገር ማድረግ ሲፈልጉ ቻሌንጅ ለነሱ ጨዋታ ነው። እንደውም ካምፓስ ላይ እነዚህ ሰዎች ብዙ ጊዜ ምን ይስተዋላሉ? ከአዲስ አበባ የሚመጡና ኮንፈርት ላይ ያደጉ ልጆች በቃ ይተኛሉ፣ ያቀታቸዋል፣ አይጣለፈ ሌሊት ሙሉ ሳጠና እንዲሆን ያማርራሉ። እነዛ ግን በቃ ምንም ይሄ ሪላቲቭሊ ሁለቱ ሰዎች ሲታዩ በቃ እና ይሄ ነገር ምንድነው የሚያሳየው? አስተዳደግ ላይ ራሱ የምንሰራቸው ሲስተሞች አሉ። ረጅም ጊዜ እንደ ልማድ አይምሮ ይለምደውና ያ ነገር ለማድረግ ያቀተዋል። ሮፍናንን ለምሳሌ ሮፍናንን ሀሳብ ካነሳን እዚህ ላይ ሮፍናን በጣም በኮንፈርት ያደገ ሰው ነው። ሶዳት ግጥሞቹን ሙዚቃውን መጻፍ ማድረግ አልቻለም፣ ዲስፕሊን መሆን አልቻለም። ለምን? የሆነ ኤነርጂ እናወጣለን አዲሽናል ነገር ለማድረግ የሆነ ቻሌንጅ አለ ከአይምሯችን ጋር ፋይት የምናደርገው። ሰው ምን አለ? ስልኩን ዘጋግቶ ማቶን ስልክ ይዞ ቤተሰቡንም ብር አልፈልግም በራሴ ስራ አግኝቻለሁ ብሎ ወጣ። ራሱን ለቻሌንጅ ኤክስፖዝ አደረገ። በዛ ሰዓት ላይ በጣም ሲርበው የሚያደርገው ነገር ሲያጣ ግዴታ ስክሪፕት ለመጻፍ አዲስ ነገር ለማድረግ በጣም እየተገደደ መጣና አንዳንዴ ይሄ ኮንፈርት ካለ የምትበሉት የተስተካከለ ነገር ካለ ፎር ዋት የሚል ነገር ማይንዳችሁ ውስጥ ሁሉ ይሰጣል። የሆነ የሚገፋችሁ ኋይ የሚለው ነገር ራሱ ስለማይኖር ፑሺንግ ፋክተር አይኖረውም። ስለዚህ ልማድ ከልጅነት የሚገነባልና በዚህ ሲስተም ውስጥ ራሳችሁን ተመቻችታችሁ ያገኛችሁ ሰዎች ካላችሁ አፍርሳችሁ አዲስ ቻሌንጅ ለራሳችሁ በመስጠት ራሳችሁን ስሩ ለማለት ነው። ምዕራፍ 12 ደግሞ ዓላማ ነው። ኃይሌ ብዙ ተግዳሮቶች ቢገጥሙት እንኳን የሆነ መድረስ የሚፈልግበት አይምሮ ላይ ሳለው የሆነ ግብና ዓላማ አለው። እነዛ ግብና ዓላማዎች ናቸው ተስፈንጥረው እንዲሄድ የሚያደርጉት፣ ተግዳሮቶችንም እንዳይ የሚያደርጉት። ብዙ ሰዎችን አይታችሁ ከሆነ
ለመኖር እንኳን አንዳንዴ ወጣቱ ተስፋ አጥቷል። የሆነ የሚኖርለት አላማዬ ብሎ የሚሄድለት ነገር የለውም። ይህ የመጣበት ምክንያት ምንድነው? የሆነ ቪዥን ድሪም እዚህ ጋር ብደርስ የምትሉት ነገር ሲኖራችሁ ህይወት ራሱ ታጓጓችኋለች። ለዛ ነገር ለሚገጥማችሁ ፈተናዎች ሁሉ እንዴት ተሻግሬ ልለፍ የሚለው ራሱ ደስታን ይፈጥርላችኋልና ኃይሌ ከሪከርድ ከመስበር ትልልቅ ነገሮች ከመግባት ጀምሮ በጣም ትልቅ ቪዥን እና አላማ አለውና የሚያየው ያንን አላማውን ነው እንጂ መሀል ላይ የሚፈጠሩትን ነገሮች አልነበረምና አላማ ለህይወት ምን ያህል እንደሚያስፈልግም ከዚህ ጋር ተያይዞ ይነግረናል። አንድ ሰው አላማ እንዲኖረው ምን ያስፈልጋል ሲልም መጽሐፉ ላይ ስለ ኢኪጋይ ኮንሰፕት አስቀምጧል። ኢኪጋይ ኮንሰፕት ማለት ሜቢ የጃፓኒዞች ኮንሰፕት ነው ካወቃችሁት። አንድ ሰው አንድን አላማ ደስተኛ ሆኖ ሊያደርገው የሚችለው የራሱን ትክክለኛ ፐርፐስ ማወቅ ሲችል ነው። ደስተኛ ሆኖ ሊኖርለት የሚችለው ማለት ነው። ኃይሌን አይታችሁት ከሆነ ሩጫ የሱ ፓሽን ኢንትረስት ነው። በቃ ከልቡ ሆኖ የሚያደርገው ነገር ነው እና አላማ ብሎ አንድ ሰው ሲያወጣ ለሱ እንደ መዝናኛ ሆኖ የሚኖረው ጎን ለጎን ደግሞ ከዓለም ጋርም ተያይዞ ያለምንም ችግር ሊፈታ የሚችል ነገር መሆን አለበት ሲል ይሄ ኢኪጋይ ኮንሰፕት ይነገራል። ለምን ሰው ባይ ዲፎልት ብዙ ጊዜ የሚያስደስተውን ነገር ካልሰራ ጭንቅ ነው የሚሆንበት። በቃ መወጠሩ ያን ነገር ትግል ነው የሚሆንበትና የሆነ ፍሩት ላይ ያፈራ ይችላል። ስለዚህ የሚያስደስታችሁ አላማችሁ ምንድን ነው? ከዚህ ጋር ተያይዞ ኮሜዲያን እሸቱንም ሲያወራ አስተውላችሁት ከሆነ ከልጅነቴ ጀምሮ እነ ኬቪን ሃርትን ሳይ አሜሪካን አይደል ላይ ኮሜዲ ሲመጣ ልቤ ስውር ያደረገኝ ነበር። በጣም ኢኒሺየትድ መሆነው በጣም ነው የምፈልገው አለ እና አንዳንዶች በአጋጣሚ ሆነው መክሊታቸውን የተሰጣቸውን ነገር ስለሚያውቁ ፈርዘር ረጅም ዓመት ይሰሩበትና ሰክሰስፉል ለመሆን ቅርብ ይሆናሉ። ያ የሚሆንበት ምክንያት ደግሞ በትክክል አንደኛ ለዘላለማዊ ቤቱ የሚያሰው ፈጣሪ የሰጠው ነገር ስለሆነ ኖሮ ያልፋል። ለዓለምም ለሰዎች ትልቅ ነገርን ያበረክታል። ስለዚህ ነገሮች አንዳንዴ ፑሽንግ ፋክተር ስታጡ በትክክል አላማ የምኖርለት የምወደው የሚያስደስተኝ ነገር ምንድን ነው? ከዛ አንጻር ደግሞ ዓለምም ችግር ብላ ገንዘብ ሊያስገኝ የሚችል ነገር ምንድን ነው ብሎ አጣምሮ ስለ መስራትም ያወራል እና እዚህ መጽሐፍ ላይ ሌላ የመጽሐፍ ቅዱስ ጥቅስ ያስቀመጠው ከአላማ መኖር ጋር ምንድን ነው? ለእናንተ የማስባት ሀሳብ እኔ ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም ይላል። ይህ ማለት ፈጣሪ አስቀድሞ ኦልሬዲ ለእናንተ የሚሰጠውን ሀሳብ ፐርፐስ ቪዥን የሚባለውን ነገር ሁሉም ሰው ላይ አስቀምጧል። ለዛም ነገር ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም። ውስጣችሁ የሚመላለስ በተስፋ ውስጣችሁ የሚያቃጥል ነገር ካለ የሰላም ሀሳብ ከሆነ ከእግዚአብሔር ዘንድ እንደሆነና እዛ ነገር ላይም አላማዬ ነው ብላችሁ እንድትገፉ ይህ ጥቅስ ያሳየናል። ሶ ፓርት 2 ይህንን ይመስላል። እናንተስ ከነዚህ ሀሳቦች ላይ ከነዚህ ምዕራፎች ላይ የትኛው ሀሳብ የኔ ዲፎልት ነው፣ የትኛውን እንጠቀምበታለሁ ብላችሁ ያሰባችሁትን ሀሳብ ኮሜንት ላይ አስቀምጡልን። የቀሩ የኃይሌ ሀሳቦች ካሉ እንዲህ ነው የምትሉት ኮሜንት ላይ አጋሩን። በቀጣይ ሳምንት ደግሞ በአዲስ ሀሳብ ይዘንላችሁ እንመጣለን። መልካም ሳምንት።